የአማራ ክልል አርሶ አደር ቀው ጦር ሜዳ ሆኖ የክልሉን ሰማይ ድሮንና ጀት ምድሩን ታንክና መድፍ እየተንጎራደዱበት ሰላማዊ ሰዎችም እየተገደሉ ቀጥለዋል። የክልሉ ተርታና ከርታታ ገበሬ ማዳበሪያ የለመደው ማሳው ጥይት እየዘነበበት ሰላም የናፈቀው መንደሩ ቦምብ እየወረደበት አሁንም ስቃይ ውስጥ ነው። ባሳለፍነው እሁድ የአማራ ሕዝብ የጠፋበትን በሬ ከሌባው ጋር እንዲፈልግ ሲቀሰቀስ ውሏል። የነበረውን ሰላም ነጥቀው ክልሉን ወደ ጦር ሜዳነት የቀየሩት ብልጽግናዎች ወደ ስልጣን እስኪመጡ ድረስ የአማራ ሕዝብ ጥይት የሚተኩሰው ለሰርግ ብቻ ነበር። የኦህዴድ ምርኮኛ ጄኔራሎች ክልሉን ተከፋፍለው ለማስተዳደር ከመዝመታቸው በፊት የአገሪቱ ጠቅላይ ሚኒስትር ይህንኑ ሕዝብ ጩኸታምና እንቁራሪት እያሉ ከመዝለፋቸው አስቀድሞ የአማራ ገበሬ ልጆቹን ትምህርት ቤት፣ ሚስቱን ገበያ ለመላክ ስጋት አልነበረበትም። ብልጽግናዎች የአማራ ክልልን ሕዝብ አብዝቶ በሚፈልገው መንገድ ቀስቅሰውታል። ያ ሕዝብ ሰላምን አብዝቶ ይፈልጋል። ያጣውን ሰላም ለመመለስ የተጠራው ደግሞ ሰላሙን ባሳጡት ሰዎች ነው። አትግደሉኝ፣ አታፈናቅሉኝ፣ አዲስ አበባም እንዳልገባ አትከልክሉኝ፣ በማንነት የለይታችሁ አትበድሉኝ፣ የእምነት ተቋሞቼንም አታቃጥሏቸው እያለ በ2012ም በ2013ም በሰልፍ ሲማጸን የነበረውን ሕዝብ ጩኸታም ነህ፣ በዚህ መንገድ ስልጣን አትወስድም ብለው የዘለፉት ጠቅላይ ሚኒስትሩ ነበሩ። ሰላም እንዲሰፍን በሰልፍ የተማጸነውን ሕዝብ እንዲህ ብለው ከዘለፉት በኋላ ልጆቹን በድሮን በትምህርት ቤትም በቤተ ክርስቲያንም የሚፈጁበትን፣ አርሶ አደሩን መሬቱን ታንክ የሚንቆራጠጥበት፣ ቀዩን ሰራዊት የሚተረማመስበት የውጊያ ሜዳ አደረጉት። የጤና ተቋማቱን በመድፍና ድሮን አወደሙ። 5 ሚሊዮን የአማራ ክልል ታዳጊዎች ትምህርት ቤት እንዳይገቡ ተከለከሉ። በ10 ሺዎች የሚቆጠሩ ተፈናቅለው በላስቲክ ውስጥ ተጠለሉ። በሺህ የሚቆጠሩ ሰዎች ለሕክምና ወደ አዲስ አበባ ሲጓዙ ከነ ሪፈራል ወረቀታቸው ከለገጣፎና ሱልልታ እንዲመለሱ ተደረገ። እንዲህ ባለ መልኩ ሰላምን አትንፈጉኝ ሲል የነበረን ሕዝብ አስተምሮ የሚኖርን አባት፣ አርሶ የሚበላን ገበሬ፣ ነግዶ የሚያተርፍን ዜጋ ሰላሙን ነጥቀው ና ሰላምህን እንፈልግ ብለው ደግመው ይጠሩታል። በእርግጥም የአማራ ሕዝብ ሰላሙን ሲፈልግ እንዲውል የተፈረደበት ሰላሙን ከነጠቁት ሰዎች ጋር ሆኖ ነው። በእርግጥም የሚገድለውን ሕዝብ ደግፈኝ ተሰለፍ ማለት ድጋሚ መግደልም ሊሆን ይችላል። ከድሮን ድብደባ የተረፈውን፣ ከመድፍ አረር የዳነውን፣ ከአውሮፕላን ቦምብ ያመለጠውን መፈክር ይዘህ ወደ አደባባይ ውጣና ደግፈኝ ማለት አንድ ለሞራላዊ ሕጎች ከማይገዛ ስብስብ የሚጠበቅም ሊሆን ይችላል። ሰላሙን ያሳጡት ሰዎች፣ እረፍት የነሱት መሪዎች ና ሰላምን እንፈልግ ብለው የጠሩትን ሕዝብ እንደገና ደግሞ እኛን የሚደግፍ ሰልፈኛ በአማራ ክልል ከተሞች ወጣ እያሉ መናገር ጀመሩ። የድጋፍ ሰልፍ ተካሄደ የሚለውንም በየሚዲያዎቻቸው ሲያስተጋቡት ውለው አምሽተዋል። በባህር ዳር ያሉ የብልጽግና መሪዎችም ይህንኑ ሲናገሩ ነበር። ሕዝቡ ሊደግፈን ተሰለፈ ሲሉ ቴሌቪዥንና ሬዲዮ ላይ ተደምጠዋል። አቶ ይርጋ ሲሳይ የሕግ ማስከበር ተልዕኮ ተጠናክሮ እንዲቀጥል የሚደግፍ ሰልፍ ነው ሲሉ አራስን ከነጨቅላ ሕፃኗ የምንገድልበትን፣ በድሮን አርሶ አደር ማሳው ላይ የምንገድልበትን፣ ተማሪን ከትምህርት ቤት አስቀርተን የገባውንም ከነደብተሩ የምናቃጥልበትን፣ ሆስፒታል የምናወድምበትን ስራችንን ሕዝቡ ደገፈልን እያሉ ነው። በብልጽግና ዓለም ሕግ ማስከበር ማለት ከእነዚህ ውጭ አለመሆኑን ባለፉት 7 ዓመታት ባካሄዳቸው የልቀት ዘመናት አሳይቷል። በየትኛውም አካባቢ የተካሄደ ጦርነት፣ የተተኮሰ ድሮን፣ የተወነጨፈ ሮኬት የታጣቂ ድርጅቶችን ወይም የፖለቲካ ኃይል መሪዎችን አልገደለም። መንግስትነት የሚያስገኘው አቅም ምን ሊያደርግ እንደሚችል በኢራንና እስራኤል ሰሞነኛ ጦርነት ታይቷል። የእስራኤል ድሮንና ጄት በሌላ ሉዓላዊ ሀገር ውስጥ ገብቶ የፈጸመው ጥቃት ውጤታማነቱ ዓለምን ሲያነጋግር መሰንበቱ አይዘነጋም። የኦህዴድ ብልጽግና ድሮኖች የሚገድሉት ግን አራስ፣ ተማሪ፣ አርሶ አደር፣ ገዳማውያንን መሆኑን ባሳለፍናቸው ዓመታት ታይቷል። ስለዚህ ጉዳይ የጠየቅነው አንድ አስተያየት ሰጪ በተለይ አማራ ክልልን ማዕከል አድርጎ ሲናገር እንዲህ ይላል። ባለፉት ዓመታት የብልጽግና ድሮን የገደላቸውን ሕፃናትና ገበያተኞች መዘርዘር ትችላለህ። ያቆሰለው የፋኖ መሪ እንኳን የለም። ይህ የሆነበት ምክንያት የፋኖ መሪዎችን ማጥቃት ስላልቻለ ብቻ እንዳይመስልህ፣ ኢላማው ራሱ ሕዝቡ ስለሆነ ነው። በብልጽግና ዓይን በአንድ አማራ አርሶ አደርና በአንድ የፋኖ መሪ መካከል ልዩነት የለም። አንዲትን አራስ በድሮን ሲገድል ቀጣዩን ጽንፈኛ ፋኖ ገደልኩ፣ የፋኖን እናት ገደልኳት ብሎ ነው የሚያስበው። በተለመደው የጦርነት ሂደት ውስጥ አንድን ተዋጊ ኃይል ኢላማ አድርገህ ስትተኩስ ተገቢ ወታደራዊ ጥቃት ወይም ሌጂቲሜት ሚሊታሪ ታርጌት መታው ይባላል። በዚህ ጊዜ ሲቪሎችን ወይም መሰረተ ልማቶችን ልታወድም ትችላለህ። ይህ በእግረ መንገድ የተፈጸመ የማይፈለግ ጥፋት ነው። በወታደራዊ ቋንቋ
ኮላተራል ዳሜጅ ይባላል። ብልጽግና በአማራ ክልል በሚያካሄደው ዘመቻ ሌጂቲሜት ሚሊታሪ ታርጌት ህዝቡና የመገልገያ ተቋማቱ ሲሆኑ ኮላተራል ዳሜጁ ደግሞ የፋኖ ታጣቂዎች ናቸው። በአንድ ቦታ ላይ የድሮን ቦምብ ተተኩሶ 15 ሰው ቢገደል ከዚያ ውስጥ የፋኖ ታጣቂ 1 ወይም 2 ሰው ቢሆን ነው በማለት ያብራራዋል። ይርጋ ሲሳይ የተባሉት ኦህዴድ ሰራሽ የብልጽግና ሰው ህዝቡ ህግ እንድናስከብር ደገፈን ሲሉ እንድንገድለው ፈቃድ ሰጠን እያሉ መሆኑን የበለጠ ለማስረዳት ይህንን በምስሉ ላይ ያለውን የቢቢሲ ዘገባ እንመልከት። በዘንድሮው የጸሎተ ሐሙስ ዕለት ትምህርት ቤት ውስጥ በተገኙ ተማሪዎች ገላ ላይ የተተኮሰው ድሮን 100 ሰዎችን መግደሉን ይገልጻል። በምስራቅ ጎጃም ዞን በዞኑ እናርጅና እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ለመማር እንዲሁም ቤት ለመስራት በዚያ የተገኙ ሰዎችን በድሮን መግደላቸውን ይገልጻል። በዚህ ዕለት ለገበያ በወጣው ህዝብ ላይ በፈጸሙት ሌላ የድሮን ድብደባ ደግሞ እንዲሁ ቁጥራቸውን ቤተሰባቸው የሚያውቅላቸው ሰዎች ተጨፍጭፈዋል። ይህ ምስል ያንን ክስተት የሚያስታውስ ነው። ለብልጽግናዎች ህግ ማስከበር ማለት ይህ ነው። ህዝብ ወጥቶ ደገፈልን የሚሉትም ይህንኑ ድርጊታቸውን ነው። የአማራ ህዝብ ብልጽግናን እንደሚደግፍ አረጋገጠልን በማለትም በሚዲያዎቻቸው ይህንኑ እያሉ ናቸው። የለገሰ ቱሉ ኮሚኒኬሽን ጽህፈት ቤትም ከአዲስ አበባ ይህንኑ ብሎ መግለጫ አውጥቷል። በእርግጥ የአማራ ህዝብ ከነ ይርጋ ሲሳይ በፊት ከነ ለገሰ ቱሉም አስቀድሞ አብይ አህመድ ሰላም ያመጡልኛል ብሎ የሚናገሩትም እውነት ነው ብሎ አበል ሳይከፈለው ካድሬም ሳይቀሰቅሰው ተሰልፎ ደግፏቸው ነበር። ምንም እንኳን የክልሉ የፖለቲካ ኃይል ጥላቻ ያናወዘው ጥላቻ የሚያስወጣው ቢሆንም ህዝቡ ግን ከልቡ ሰላምንና መልካም ጉርብትናን ያስቀጥላሉ ብሎ የአብይ ማንነት ሳያስጨንቀው ንግግራቸውን ብቻ አምኖ ደግፏቸው ነበር። እሳቸው ግን ለእርድ ሊያዘጋጁት የትርምስም ማዕከል ሊያደርጉት እየተሰናዱ ነበር። በዚህም በመጀመሪያው 30 ወር የስልጣን ዘመናቸው ማለትም የትግራይ ጦርነት እስኪጀመር ድረስ ብቻ ባህር ዳር ከተማን 8 ጊዜ ተመላልሰውባታል። በዚያን ወቅት በአገሪቱ ክልሎች ሁሉ በብዛት የተመላለሱት ወደ አማራ ክልል ሲሆን ከዚያ ቀጥሎ ደቡብ የሚጠራ ነበር። በወሎም በሸዋም በጎንደርም በጎጃምም ተመላልሰዋል። ሌላው ቀርቶ ኢሳያስንና ፎርማጆን ይዘው የሚገኙት ጎንደርና ባህር ዳር ነበር። የኤርትራ የባህል ቡድን የሚመጣው መቀሌ ወይም ሰመራ ሳይሆን ባህር ዳር ነበር። ይህንን ያህል የአማራ ክልልን የተመላለሱበትና ያመላለሱት ግን በመጀመሪያ ከጎረቤቶቹ ጋር ደም ሊያቃቡት፣ በመቀጠልም ራሱን የትርምስ ማዕከል ሊያደርጉት፣ ከዚያም ጎንደርን ሳለማ ጎጃም ተቆጣኝ እያሉ አንዱን በሌላው ላይ ሊቀሰቅሱት እንደሆነ ከራርሞም ቢሆን ገሃድ ወጥቷል። የብልጽግናዎቹ አለቃ ከጦርነቱ በፊት የተመላለሱበትን አማራ ክልልን ወደ ጦርነት ከቀየሩት በኋላ ህዝብ ሰብስበው ሊያነጋግሩ ሞክረው አያውቁም። ጃኖ ለብሰው ከጎንደር ባህር ዳር እንዳልተመላለሱ፣ በህዝብ መሃል እንዳልተንፈላሰሱ፣ አሁን በብዙ አጀብና የሪፐብሊካን ጋርድ ጥበቃ የሚያደርጉትን የሰቀቀን ጉብኝት እንኳን ለሰዓታት አይቆዩበትም። የአማራ ክልል የእልቂትና የጦርነት ማዕከል ከመሆኑ በፊት ህዝብ ይህ እንዳይመጣ በተደጋጋሚ ሰልፎች ተማጽኖ ነበር። የተሰጠው ምላሽም ዛቻና ስድብ ሆነ። አሁን ደግሞ ህዝብ ይደግፈናል የሚል ሰልፍ ማካሄዳቸውን እየገለጹ ናቸው። እዚህ ጋር አንድ ወሳኝ ጥያቄ፣ አንድ የአማራ አርሶ አደር፣ አንድ የአማራ ሹፌር፣ አንድ የአማራ ታዳጊ፣ አንድ የአማራ ምሁር፣ አንዲት የአማራ እናት ብልጽግናን የምትደግፍበት ምን ምክንያት አላት? ሹፍርና ቆይቻለሁ 13 ዓመት ነርቻለሁ። ሁኔታው አለመቻች ብሎ ከሹፍርና ወጣሁ። ስራ ውለን ማታ የነበረው ጨዋታ ጓደኞቼ ጋር ወደ ቤት ስገባ ለሚስቴ እየስገባ የነበርኩት ምኑን ልበልሽ ያ ሁላ ቀርቷል። አሁን ያው ነገ ደህና ቀን ይመጣል በማለት ዝም ብለን ተቀምጠናል ማለት ነው። ከባድ ነው ያለው ሁኔታ። ይሄ ነው ልልሽ አልችልም። በተለይ ለሹፌር ቦታ ቦታ አንቀሳቅሶ ለሚሰራ ነጋዴ ከባድ ነው፣ አደጋ ነው። በዚህ ተቀጠለ አሁን የሹፌር ጉዳይ በጣም ከባድ ነው። እኔ እንኳን ማውቃቸው በመተማ መስመር ኦልሞስት ወደ 7 አካባቢ ሆነሉ ጓደኞች የሞቱት ማለት ነው። ጓደኞች ማውቃቸው። እኔ ግን ፈርቻ ስለተውኩት የዋለው እስካሁን ድረስ የህሌ ጋር የዋለ ጓደኛዬ መጥቶ እስኪ አሌክስ ሸኘኝ አዘዞ ቢለኝ ጣይ ተገባ በኋላ አልሄድም። አሁን
አሁን ይህ ሹፌር ጓደኞቹን በጦርነት የተነጠቀ ለዓመታትም ሲሰራበት የነበረውን ስራ ባጭሩ ሰላሙንም ስራውንም ጓደኞቹንም የገቢ ምንጩንም ያጣ ሆኖ ሳለ ይህንን ሁሉ እልቂት ያመጣውን ብልጽግናን የሚደግፍበት ምን ምክንያት አለው? ይህ ሾፌር አጣኋቸው የሚላቸው ጓደኞቹ ቤተሰቦች በምን ምክንያት ብልጽግናን ደግፈው እነ ይርጋ ሲሳይን አግዘው የኦህዴድ ብልጽግና ጄኔራሎች የሚያሰማሩትን ገዳይ ጦር ወግነው ሊቆሙ ይችላሉ? አንድ የአማራ ሾፌርና ቤተሰቡ ብልጽግና ሊደግፍ የሚወጣበት ሰበብ ምን አለ ከሚለው በተጨማሪ አንዲት የአማራ ክልል እናት ስለምን ብላ የአብይ አህመድንና ምስለኔዎቻቸውን አገዛዝ ልትደግፍ ትችላለች የሚለውን ጥያቄ ማንሳት ተገቢ ይሆናል። ልጇን የገደለ መንግስት አስከሬን አልሰጥም ብሎ ስለከለከላት፣ ልጇን ፋኖ ይመስላል ብሎ ስለገደለባት፣ ልጆቿን ትምህርት ቤት እንዳይሄዱ ስለከለከለባት ወይስ በምን ምክንያት ብልጽግናን ደግፋ ልትሰለፍ ትችላለች? ቋራ ወረዳ ምርት ገለጎ የምትባል ቀበሌ ነበርኩኝ። ግን ያው በጊዜው ሰላም ጉዳይ ያው ገንዘባችን ተዘረፈ። ልጄን ዱባባ ቀበሌ ላይ ገደሉብኝ። ጉባኤ ማርያም የምትባል ቦታ ቀብሬ ተመለስኩ። ሆቴል ሰራ ነበር፣ እርሻ አለኝ፣ ቤቴ የተሟላ ነው። 10 ሄክታር መሬት አለኝ፣ አርሳለሁ። በእርሻ ምርት ነው የምጠቀም ነበር። እዛን ጊዜ በቤቴ ያለው ዕቃ በሙሉ ተዘረፈ፣ እርሻዬ ምርቴ ተዘረፈ፣ ገንዘቤም ቀረ፣ ሁሉ ነገርም ቀረ። በቃ ሰላም እንዲመጣ ይፈልጋል። ሰላም መምጣቱ ለማንም ሰው ይጠቅማል። ለኛ ብቻም ሳይሆን ለህዝቡ ለኢትዮጵያ ሰላም ይጠቅማታል። እኔ በኖርኩት እኔ ባደግኩት ሰዓት እንኳን በዚህ እድሜ የመንግስት ሰራተኛ ደህና ዋልክ ጤና ይስጥልኝ ሲባል እንጂ ሲገደል አይቻላል። ሹፌሮች ወጥተው አይመለሱም፣ ይታገታሉ፣ ይሞታሉ። መኪናው ቆሞ ሌላ ሹፌር ይዞት ይመጣል። ይህ እንዴት ነው የሚቀረው? እንደዚህች እናት ያሉ 10 ሺዎች ሀዘናቸውን አቅፈው ልባቸውን የተሰበረ በየቤቱ አሉ። የብልጽግና ሹሞች የአማራ ክልል ህዝብ የድጋፍ ሰልፍ እያደረገልን ነው የሚሉት እንዲህ ያሉ ሀዘኖችንና ብሶቶችን በየቤቱ በየሰው ልብም ውስጥ አስቀምጠው ነው። በእርግጥ አንድ አርሶ አደር ማዳበሪያ ተከልክሎ ቀየውን ጦር ሜዳ አድርገው ልጆቹን ታጣቂ እሱን ሚሉሻማ አድርገው ሲያዋጉት ስለከረሙ ሊደግፋቸው ይችላልን? በክልሉ ውስጥ ያሉ የልማት ስራዎችን አቁሞ ለራሱ መገደያ እንዲውል ስለተወሰነበት ህዝቡ ብልጽግናን ሊደግፍ ይሰለፋልን? በአሁኑ ወቅት በአማራ ክልል ውስጥ በትንሹ 5 ሚሊዮን ታዳጊዎች ትምህርት ቤት እንዳይሄዱ አንድም የመማሪያ ተቋሞቻቸው ወድመዋል፣ አሊያም በአካባቢያቸው ጦርነት እየተካሄደ ነው። ይህንን ስላደረግህልን ብሎ በእርግጥ የአማራ ህዝብ ብልጽግናን ሊደግፍ ይችላልን? ልብ ባይሉትም በእነሱ ሚዲያ በራሳቸው መድረክ ጭምር ህዝቡ የነገራቸው በራሳቸው ድሮኖች አምቡላንሶች እየተደበደቡ መቃጠላቸውን፣ የጤና ተቋማት መውደማቸውን፣ ትምህርት ቤቶችም መዘጋታቸውን ነው። አምቡላንስ ተቃጥሏን፣ ተዘርፏን፣ ጤና ጣቢያ ወድሟን። በመቀጠል የተማረ ዜጋ አማራ ላይ እንዳይፈጠር ትምህርት ቤት ተዘግቷል። ትምህርት ቤቶች ፈራርሰዋል። ኤፍቲሲዎች ፈራርሰዋል፣ ተማግደዋል፣ ተቆስቁሰዋል። የአማራ ክልል ህዝብ ለ30 ዓመታት በልጆቹ ላብና በገንዘቡ የሰራቸው መሰረተ ልማቶችንና የመገልገያ ተቋማትን በ3 ዓመታት ውስጥ ያወደመው ጥርጥር በሌለው ሁኔታ ብልጽግና የቀሰቀሰውና ያካሄደው ጦርነት ነው። የቀድሞው የጠቅላይ ሚኒስትሩ ተሿሚ አቶ ታዬ ደንዳ ይፋ እንዳደረጉት ደግሞ ይህ አማራን ላጠፋ ነው በሚል በራሳቸው በአብይ አህመድ የተነደፈ እቅድ ነው። የአማራን ህዝብ ማጥፋት ማለት የማህበራዊ ተቋማቱን ማውደም፣ ልጆቹ እንዳይማሩ ማድረግ፣ ህዝብን ደግሞ መግደል መሆኑን በግልጽ አሳይቷል። ይህንን ያደረገው የብልጽግና መንግስት ነው። እንግዲህ ኑ ሰላምን እንፈልግ ብሎ በቀበሌም በወረዳ ካድሮችም ሰዎችን ሲሰበስብ የታየው የእርሻ ወቅትን ጠብቆ ሰሞኑን የአማራ ክልልን እንደ አዲስ የጦር ሜዳ ያደረገው የብልጽግናው አገዛዝ በድጋሚ ህዝብ ማሳውን እንዳያርስ 10 ወር ጠብቆ የሚያገኛትን ዝናብ ወደ ልማት እንዳይቀይር ለማድረግ መሆኑ የብልጽግናን ጠባይ ለሚያውቅ ሁሉ ግልጽ ነው። ይህም የአማራን ህዝብ የማጥፋትና የማደሄቱ ጉዞ አካል መሆኑ ነው። እንዲያም ሆኖ በትክክል የአማራ ህዝብ ሰላም ይፈልጋል። ሰላም በእርግጥም ለአማራ ህዝብ አስፈላጊ ነገር ነው። ነጋዴው እንዴት ብሎ ሰርቶ ይንጣ? እየታገተ ነው ያለው። እንግዲህ ወዲያ አሁን ዛሬ ነው ያይተናገሩት 04 ዘመድ ያለኝ መቅበር አልችልም። የአማራ ክልል እናቶች ይህ ሁሉ ሳይመጣ እየተሰለፉ ጠይቀዋል። የክልሉ ወጣቶች ሰልፋችን ካልተሰማ ሰይፋችንን እናነሳለን ብለው የብልጽግና አገዛዝ በአማራ ተወላጆች ላይ የሚፈጽመውን በደል እንዲያቆም ለምነዋል። ምላሹ ግን ስድብና ዛቻ ሆነ። በእርግጥም የአማራ ህዝብ ሰላሙን አብዝቶ ይፈልጋል።
ሰላምን አብዝቶ እንደሚፈልግም ደጋግሞ ለራሳቸው ነግሯቸዋል። የሞተን ዘመድ ለመቅበር ለቅሶ መሄድ አልቻልንም፣ ገበያ ወጥተን መመለስ አቃተን፣ ልጆቻችን ውሎ መግባት ተሳናቸው ብሎ ብልጽግናም ከተራ ፕሮፓጋንዳ ወርዶ ሐቀኛ ውይይት ለማድረግ እውነተኛውን ሰላም ለማሳየት ሳይሆን ህዝብ ይደግፈኛል ለማለት በዘይትም በዱቄትም ሰበብ የመዘገባቸውን ሰዎች ሰልፍ ያስወጣል። ባሳለፍነው ታህሳስ ተመሳሳይ ይዘት ያለው ሰልፍ አካሂዶ እንደነበር አይዘነጋም። እንዳም ሆኖ የመጣ ሰላም የለም። እውነተኛው መንገድ ትክክለኛውም ሰላም ማምጫ ዘዴ ካድሬ ጠራሽ ሰልፍ አይደለምና ሰላም አልመጣም። እውነተኛው መንገድ የብልጽግናው አገዛዝ በክልሉ ቢያንስ የተሟላ ፖለቲካዊ ሽንፈት እንደገጠመው አምኖ ሰራዊቱን ወደ ካምፕ አስገብቶ ክልል አቀፍ የፖለቲካ ኃይሎች መድረክ በመጥራት አዲስ ክልላዊ መስተዳድር ለማቋቋም መሞከር ነው ቢባል አገር መምራት አትችልም ልትሉኝ ነው? ሰራዊቴ ወደ ካምፕ አይገባም ብሎ እየገደለና እየወጋ እንደሚቀጥል ገለጸ። አሁን ደግሞ ኦህዴድ አደር ሰዎችን አሰማርቶ ሰልፍ እያስጠራ ህግ ማስከበሩን ግፋበት የሚል ህዝባዊ ፍቃድ አገኘው እያለ መግደሉን እንደሚቀጥል እየገለጸ ነው። በወላዋይ አድርባይ ዘረኛና ጥላቻን አላቸውን ባዞረባቸው ነገርን አዙረው ማየት በማይችሉ ስትራቴጂካዊ ጥቅማቸውን ሳይሆን በአደግዳጊነት ያገኙትን የዕለት ጉርስ ባስቀደሙ ፖለቲካ በማይገባቸው የክልሉ ልሂቅነን ባዮች መሪነት የአማራን ህዝብ የአብይ አህመድ ኦህዴዳዊ የብልጽግና አገዛዝ ሰላሙን ከነሳው ውሎ አድሯል። ባህር ዳር ሄደን ኮንቪንስና ኮንፊውዝ አድርገን ተመለስን እየተባለ ሲነገር የአብይ አማሮች ግን አብይን የሚተች አማራ ይሰቀልልን፣ ሙሴን የሚቃወምብን አማራ አይደለም እሱ ወያኔ ነው እያሉ ለአማራነትም ደረጃ ይመድቡ ነበር። ጦርነት ተከፍቶ ቤኒሻንጉልንም ትግራይንም እንውጋ እያሉ በየሚዲያው ይናገሩ ነበር። የአማራ ህዝብ ግን ያን የሚጠይቅ የነበረው ሰላሙን ነው። ሰላሙን ነጠቁት። አሁን ደግሞ እናወተን ሰላም እንፈልግ ይሉታል። በእርግጥም የጠፋበትን በሬ ከሌባው ጋር ወጥቶ መፈለግ በሬውን እንደሚያስገኝለት አሳምሮ የሚያውቀው የአማራ ገበሬ ከተረቱ ባሻገር ነገርን መመልከት ሊሳነው አይችልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።